የአቶሚክ ልማዶች ክፍል 2 የመሳብ ኃይል ወይንም ሜክ ኢት አትራክቲቭ። እንኳን ወደ ሁለተኛው ክፍል በሰላም መጣችሁ። ባለፈው ክፍል ልማድ እንዴት ግልጽ ማድረግ እንደምንችል አይተናል። ነገር ግን አንድ ነገር ግልጽ ስለሆነ ብቻ እናደርገዋለን ማለት አይደለም። ለምሳሌ የአካል ብቃት እንቅስቃሴ ማድረግ ጠቃሚ እንደሆነ እናውቃለን። የትና መቼ እንደምንሰራም ወስነን ይሆናል። ግን ልባችን ላይ ሰራ ይችላል። ለምን? ምክንያቱም ልማዱ ማራኪ ስላልሆነ ነው። አእምሯችን ወደ ማራኪ ነገሮች ይሳባል። ዛሬ የምናየው ስለ ፍላጎት ወይም ክራቪሊንግ ሳይንስ ነው። አሰልች የሚመስሉ ግን ጠቃሚ የሆኑ ልማዶችን አእምሯችን እንድናፍቃቸው አድርገን የምንቀርጽበት መንገድ እንማራለን። የዶፓሚን ሚስጥር። አእምሯችን ውስጥ ዶፓሚን የሚባል ኬሚካል አለ። ብዙ ሰዎች ዶፓሚን የደስታ ኬሚካል ነው ይላሉ። ነገር ግን ሳይንሱ የሚነግረን ዶፓሚን የጉጉት ወይም የፍላጎት ኬሚካል መሆኑን ነው። ምርምሩ ምን ይላል? ሳይንቲስቶች በአይጦች ላይ ባደረጉት ምርምር ዶፓሚን እንዳይመነጭ ሲያደርጉ በአይጦች የመብላት ፍላጎታቸው አጥተው እስከ መሞት ደርሰዋል። ደስታው ስላልቀረ ሳይሆን ፍላጎቱ ስለጠፋ ነው። ዶፓሚን የሚረጨው አንድን ነገር ስናገኝ ብቻ ሳይሆን ያንን ነገር እንደምናገኝ ስናስብ ጭምር ነው። ጌም ከመጫወታችን በፊት የሚሰማን ደስታ ከጌሙ በላይ ሊሆን ይችላል። ስለዚህ አዲስ ልማድ ስንጀምር ያንን ልማድ ከመጠበቅ ጋር ማያያዝ አለብን። የፍላጎት ጥምረት ወይንም ቴምፕቴሽን በንዲሊንግ። አንድን ልማድ ማራኪ ለማድረግ ከሚረዱ ታላላቅ ዘዴዎች አንዱ የፍላጎት ጥምረት ነው። ቀመሩም ቀላል ነው። ማድረግ ያለብህ ነገር ማድረግ ከምትወደው ነገር ጋር ማጣመር። የሮናን ታሪክ። ሮናን የተባለ ወጣት መሐንዲስ ኔትፍሊክስ ማየት በጣም ይወዳል። ነገር ግን ስፖርት መስራት እንዳለበት ያውቃል። ስለዚህ አንድ ሶፍትዌር ሰራ። ይህም በትሪሚል ላይ እየሮጠ ካልሆነ በስተቀር ኔትፍሊክስ እንዳይከፈት የሚያደርግ ነው። አሁን ኔትፍሊክስን ለማየት መሮጥ ግዴታው ሆነ። ወደኛ ምሳሌ እናምጣው። ሪፖርት መጻፍ ካለብህና ቡና መጠጣት የምትወድ ከሆነ ሪፖርት በመጽፍበት ሰዓት ብቻ የምትወደውን ቡና የምጠጣው ብለህ ወስን። አሰልቺው ስራ ከሚጣፍጠው ቡና ጋር ሲጣመር አእምሮ ስራውን መናፈቅ ይጀምራል። ሁለተኛ የማህበረሰብ ተጽዕኖ ወይም ሶሻል ኢንፍሉዌንስ። ሰው ማህበራዊ ፍጡር ነው። እኛ ሁሉ ጊዜም የምንፈልገው በቡድን ውስጥ ተቀባይነትን ነው። ስለዚህ አንድን ልማድ ማራኪ ለማድረግ ቀላል መንገድ ያ ልማድ ጀግንነት ሳይሆን የተለመደ ወይም ኖርማል በሆነበት ማህበረሰብ ውስጥ መገኘት ነው። አንባቢ መሆን ከፈለጋችሁ መጽሐፍ የሚያነቡ ሰዎች ወዳሉበት ግሩፕ ተቀላቀሉ። ቼዝ መጫወት ከፈለጋችሁ ቼዝ ተጫዋቾች ጋር ሁኑ። በዛ ማህበረሰብ ውስጥ ልማዱ ክብር ስለሚሰጠው አእምሯችሁ ከቡድኑ ጋር ለመመሳሰል ሲል ልማዱን እጅግ ማራኪ ያደርገዋል። ሶስተኛ የአስተሳሰብ ለውጥ ወይም ማይንድ ሴት ሽፍት። የምንጠቀማቸው ቃላት ስሜቶቻችን ይገዛሉ። ዛሬ ስፖርት መስራት አለብኝ ወይም አይ ሃቭ ቱ ስትል ለራስ እስር ቤት እየሰራህ ነው። ነገር ግን ዛሬ ሰውነቴን የማጠንከርና ጤነኛ የመሆን እድል አግኝቻለሁ ወይም አይ ጌት ቱ ስትል ልማዱ ማራኪ ሆኗል። ከአስገዳጅ ወደ እድል ተሸጋገሩ። ስራው አልተቀየረም። የተቀየረው አንተ ለስራው የምትሰጠው ትርጉም ነው። ሁለተኛው ህግ ማራኪ አድርገው ይላል። አእምሯችሁን አትታገሉት፣ ይልቁንም በጥበብ አታሉት። ጠቃሚ የሆኑ ልማዶች ከደስታ ጋር አገናኙ። ያስታውሱ፣ ህይወት ትግል ብቻ መሆን የለባትም። ስኬታማ የሚያደርጉ ልማዶች በደስታ የምናደርጋቸው ሲሆኑ ጉዟቸውም ያምራል። በሚቀጥለው ክፍል እነዚህ ማራኪ ያደረግናቸው ልማዶች እንዴት ቀላል ወይም ሜክ ኢት ኢዚ አድርገን እንደምንጀምር እናያለን። ለዛሬው ግን የትኛውን ልማዳችሁን ከምን ጋር አጣምራችሁ ልታጣጡ ታስባችኋል? ኮሜንት ላይ ጻፉልኝ።